ስርዓተ ትንፈሳ። ይህ የሰው ስርዓተ ትንፈሳ የሚለውን ስንመለከት የሰው ስርዓተ ትንፈሳ ማለት ምን ማለት ነው? የሚጀምረው ትንፈሳ ማለት ኦክሲጅንን የማስገባትና ካርቦን ዳይኦክሳይድን የማስወጣት ሂደት ነው። ስለዚህ በዚህ ሂደት ውስጥ ተግባራዊ የስርዓተ ትንፈሳ እንቅስቃሴን ለማከናወን የየራሳቸው ሚና ወይም ደግሞ የየራሳቸውን ተግባር የሚያከናውኑ የትንፈሳ አባል አካላት ብለን የሚጠራቸው አሉ። የመጀመሪያው አፍና አፍንጫ ነው። አፍና አፍንጫ አፍና አፍንጫ ተግባራቸው ምንድነው? የአየር መውጫና መግቢያ የአየር መውጫና መግቢያ በመሆን የሚያገለግሉ ናቸው። ሌላኛው ሰርን ብለን የምንጠራው የስርዓተ ትንፈሳ የአካል ክፍል አየርን ያሞቃል እንዲሁም ደግሞ ቆሻሻ ጀርምን ያጣራል። ቆሻሻ ጀርምን ያጣራል። ሰር። ሌላና ዋናው ደግሞ ትንከረት ብለን የምንጠራው የመተንፈሻ ስርዓት ነው። ለኦክሲጅንና ካርቦን ዳይኦክሳይድ ኦክሲጅንና ካርቦን ዳይኦክሳይድ ወደ ደም ውስጥ መግቢያና መውጫ ወዴት? ወደ ደም ውስጥ መውጫና መግቢያ በመሆን ያገለግላል። እነዚህ ብቻ አይደሉም፣ ሌሎችም አሉ። ግን ከስርዓተ ትንፈሳ የአካል ክፍሎች ውስጥ ቢያንስ እነዚህ ነጥቦች በሚገባ ማወቅ ያስፈልጋል። የስርዓተ ትንፈሳ ጠቀሜታ ምንድን ነው? የስርዓተ ትንፈሳ ጠቀሜታ የመጀመሪያው ኦክሲጅንን ለህዋሳቶቻችን ማድረስ። ኦክሲጅን ለህዋሳቶቻችን ማድረስ፣ ይሄ የመጀመሪያው ጠቀሜታ ነው። ኦክሲጅን በተለያዩ የሰውነት አካል ክፍሎች ላሉ ህዋሳቶቻችን ምን ማድረስ፣ ይህ ዋናው የትንፈሳ ጠቀሜታ ነው። ሌላው ካርቦን ዳይኦክሳይድን ማስወገድ። ካርቦን ዳይኦክሳይድን ማስወገድ ወይም ማስወጣት። የሰውነታችን ሙቀት ማስተካከል። የሰውነታችን ሙቀት ማስተካከል፣ ይህ ሌላው የስርዓተ ትንፈሳ ጠቀሜታ ነው። እንዲሁም የአየር መተላለፊያ መንገዶችን ከጉዳት መከላከል። የአየር መተላለፊያ መንገዶችን ከጉዳት መከላከል። ይሄ የስርዓተ ትንፈሳ ወይም የትንፈሳ ጠቀሜታ ብለን የምንጠራው ሲሆን በስርዓተ ትንፈሳ ጊዜ ውስጥ ደግሞ የሚከናወኑ ሁለት ሂደቶች አሉ። እንግዲህ ስርዓተ ትንፈሳ ማለት ምን ማለት ነው ብለናል? ምን ማለት ነው? አየርን ማስወጣትና የማስገባት ሂደት። አየርን ማስወጣትና ማስገባት በስርዓተ ትንፈሳ ጊዜ የሚከናወን ከሆነ አየር ማስገባት ምጋት እንለዋለን፣ ማስወጣት ደግሞ ኢምጋት። ስለዚህ በምጋትና በኢምጋት ጊዜ የምናስወጣውና የምናስገባው አየር መጠኑ ምን ያህል ነው ተብለን ብንጠየቅ እነሱን ለመለየት ኦክሲጅንን ስንመለከት ኦክሲጅን ወደ ውስጥ ስንተነፍስ ወይም አየር ስናስገባ 21% እንጠቀማለን። ስናስወጣ ደግሞ 16% ኦክሲጅን እናስወጣለን። ካርቦን ዳይኦክሳይድ CO2 ካርቦን ዳይኦክሳይድ በምናስገባበት ጊዜ 0.03% ካርቦን ዳይኦክሳይድ እናስገባለን። በምናስወጣበት ጊዜ 4% ካርቦን ዳይኦክሳይድ ከሰውነታችን ይወገዳል ወይም እናስወጣለን። ናይትሮጅን 78% ይገባል፣ ተመልሶ 78% ይወጣል። ይህ ማለት ነው
በከባቢ አየር ላይ የሚገኘውን ናይትሮጅን በስርዓተ ትንፈሳ ጊዜ ወደ ሰውነታችን ስናስገባ ሰውነታችን የሚጠቀመው የናይትሮጅን መጠን የለም የሚለውን ይገልጽልናል። ታዲያ ሰውነታችን ናይትሮጅን ከየት ያገኛል? ከምንመገበው ምግብ ያገኛል። የውሃትነት ዝቅተኛ ነው። አየር በምናስገባበት ጊዜ ዝቅተኛ ነው። ምንም አይነት ትነት የለም። እዚህ ጋር ግን ምንድን ነው? ከፍተኛ ነው። የመጨረሻው ሙቀት ነው። ሙቀት አሁንም አየር ስናስገባ ዝቅተኛ ነው። አየር ስናስወጣ ግን ምንድን ነው? ከፍተኛ ነው። ስለዚህ በመጋትና በኢምጋት ጊዜ ወይም ደግሞ አየር ስናስገባና አየር በምናስወጣበት ጊዜ የምንጠቀማቸው የከባቢ አየር ስሪቶች ወይም ይዘቶች ብለን የምንጠራቸው ነገሮች በፐርሰንት መጠናቸው ይሄ ነው። ይህንን መጠን በአግባቡ መለየት ተገቢ ነው። እንግዲህ ሌላኛውና እጅግ በጣም አስፈላጊ የሆነው ደግሞ ድብልቅ ነው። ድብልቅ ማለት ሁለትና ከዚያ በላይ የሆኑ ልዩ ቁሶች አካላዊ በሆነ መልኩ ሲቀላቀሉ የሚፈጠር የልዩ ቁስ አይነት ድብልቅ ብለን እንጠራዋለን። ስለዚህ ድብልቅ ሁለትና ከሁለት በላይ የሆኑ ልዩ ቁሶች ሲቀላቀሉ የሚፈጠር የልዩ ቁስ አይነት ከሆነ ድብልቆችን በሁለት እንከፍላቸዋለን። የመጀመሪያው ሌዘር ድብልቅ። ሌዘር ድብልቅ ማለት ምን ማለት ነው? ሁለት ወይም ከሁለት በላይ የሆኑ ነገሮች ሲቀላቀሉ ወይም ሲዋሃዱ ምንዝሮቹን ወይም ስሪቶችን በአይናችን ወይም በአጉሊ መነጽር የምናያቸው ምንዝሮቹ ወይም ስሪቶቹ በአይን ወይም በአጉሊ መነጽር የሚታዩ ይህ የድብልቅ አይነት ምን ብለን እንጠራዋለን? ሌዘር ድብልቅ ብለን እንጠራዋለን። እነዚህ ሌዘር ድብልቆች ወጥና ተመሳሳይ ይዘት የላቸው። ምን ማለት ነው? ሁለት ወይም ከሁለት በላይ የሆኑ ልዩ ቁሶች ሲቀላቀሉ እነዚህ የተቀላቀሉ ልዩ ቁሶችን አንደኛው ከሌላኛው በአይናችን መለየት እንችላለን። ይህንን ነው የሚያስረዳን። ለምሳሌ ደም፣ ወተት፣ አሸዋና ስንዴ፣ ሰርገኛ ጤፍ የመሳሰሉት። ሁለተኛው የድብልቅ አይነት ዋሃድ ዘር ድብልቅ። ዋሃድ ዘር ድብልቅ ማለት ደግሞ ሁለት ወይም ከሁለት በላይ የሆኑ ልዩ ቁሶች ከተቀላቀሉ በኋላ ቅልቅሎቻቸውን ወይም ምንዝሮቻቸውን በአይናችን ወይም በአጉሊ መነጽር መለየት የማንችለው የድብልቅ አይነት ዋሃድ ዘር ድብልቅ ብለን እንጠራዋለን ማለት ነው። ስለዚህ ዋሃድ ዘር ድብልቅ ማለት ነው ማለት ነው ስትባሉ ዋሃድ ዘር ድብልቅ ማለት ምንዝሮቹ በአይናችን ወይም በአጉሊ መነጽር የማይታዩ ይህ ዋሃድ ዘር ድብልቅ ብለን እንጠራዋለን። የዋሃድ ዘር ድብልቅ ስሪቶቹ ወጥና ተመሳሳይ ናቸው። የዋሃድ ዘር ድብልቅ ስሪቶች ዋሃድ ዘር ድብልቆች ሙሙት በመባል ይታወቃሉ። እነማን? ዋሃድ ዘር ድብልቆች። ለምሳሌ የዋሃድ ዘር ድብልቅ ምሳሌ የጨው ሙሙት፣ የስኳር ሙሙት፣ አየር፣ የውሃና የአልኮል ድብልቅ
እያላችሁ ሌሎች ምሳሌዎችን መስጠትና መጨመር ይቻላል። ስለዚህ ሊዘር ድብልቅ ምን ማለት ነው? ዋህድ ዘር ድብልቅ ማለት ምን ማለት ነው? ምሳሌዎቹ ስለማን ናቸው? እነዚህን በሚገባ መለየትና ማወቅ አስፈላጊ ነው። ሌላው እነዚህን ድብልቆች ለመለየት የምንጠቅምባቸው መለያ መንገዶች አሉ። የድብልቆች መለያ መንገዶች እነዚህ መለያ መንገዶች እነማን ናቸው? የመጀመሪያው ጥልያ ነው። ጥልያ ወይም ፊልትሬሽን የምንለው ነው። ይህ የማይሟሟ ነገርን ከፈሳሽ ማይሟሟ ጠጣር ነገርን ከፈሳሽ ለመለየት ያገለግላል። ሁለተኛው ቀረራ ወይም ዲካንቴሽን። ብዙ ጊዜ እናቶቻችን ቤት ውስጥ ቡና ሲያፈሉ የሚጠቀሙበት ሂደት ነው። ቀረራ አሁንም የማይሟሟ ጠጣር ነገርን ጠጣር ነገርን ከፈሳሽ ለመለየት። ሶስተኛው ንጥረት ወይም ፍራክሽናል ዲስቲሌሽን ብለን የምንጠራው ነው። ይህ የተለያየ ነጥብ ፍሌት ያላቸውን ፈሳሾች ለመለየት ወይም ልዩ ቁሶች ለመለየት። አራተኛው ትነት ነው። ትነት ደግሞ የሚያገለግለን የሚሟሙ ጠጣር ነገሮችን ከፈሳሹ ለመለየት እንዲሁም እነዚህ ናቸው። ስለዚህ እነዚህን ዋና ነጥቦች በሚገባ መለየትና መረዳት አስፈላጊና ተገቢ ይሆናል ማለት ነው። ስለዚህ እነዚህን የድብልቅ መለያ መንገዶች ስንመለከት ለምሳሌ ጥልያ ከቀረራ በምን ይለያል ስንመለከት ጥልያ አንደኛ ትንንሽ ቀዳዳ ያሉት ወንፊት መሰል ነገሮችን በመጠቀምና ማጥለያ ንጹህ ጨርቅ ወይም ደግሞ የማጥለያ ወረቀትን በመጠቀም ነው መለየት የሚችለው። እዚህ ጋር ግን ምንም አይነት ነገር ሳንጠቀም ቀስ ብሎ አቅሮ በመቅዳት የምንጠቀምበት ዘዴ ነው። ስለዚህ ሁለቱ ጋር ልዩነት ምንድነው? እዚህ ጋር ማጥለያ ጨርቅና ወንፊት ይጠቀማል። አጠቃቀን ቀዳዳዎች ያሉት ወንፊት ይጠቀማል። እዚህ ጋር ግን ምንም ነገር አይጠቀምም ማለት ነው። ሌላው ይሄኛው ሁለቱን የማይሟሙ ጠጣር ነገሮችን ለመለየት የሚያገለግሉ ሲሆን ልዩነታቸው እንደነገርኳችሁ ይሄኛው ማጥለያ ጨርቅና ጥቃቅን ቀዳዳዎች ያሉት ወንፊት ይጠቀማል። ይሄኛው ግን አይጠቀምም ማለት ነው። የሌሎቹ ግልጽ ስለሆነ እነዚህን የተለያዩ መንገዶች በደንብ መለየትና ማወቅ ይጠበቅባቸዋል። እንግዲህ ቀጣይ ላይ ቀላል መኪና የሚሉትንና ቀሪ ምዕራፎችን